በአውራምባ ማህበረሰብ ልደት የተለየ ነገር ተደርጎ ወይም ዝግጅቶች ተደርጎ አይዋልም። በቴሌቪዥን መስኮት የምንመለከታቸው ተጫዋቾች ከተጫዋቾች ሲጋጩ እንመለከታለን። አሰልጣኞች ሲጋጫሉ፣ እንዲሁም ደጋፊዎች ሲጋጩ እናያለንና በሰላማዊ መንገድ ስፖርትን ሰላም ለማስተላለፍ ቢጠቀሙበት። የዛሬ 2 ዓመት ያከበርኩት ጭቃ ላይ ነው ያከበርኩት። እነዚህ መሰረታዊ ሐሳቦች ለሌላው ዓለም እንዲተላለፉ እንዲደርሱ የኔ ሚና ምንድነው ብለህ ታስባለህ? እኔ ዋናው ራሴን መገኘት ነው ማለት ነው። እስኪ በእናንተ ቤተሰብ ውስጥ የአብርሃም የሥራ ድርሻ ምን ይሆን? አባቶች ይጋግራሉ ማለት ነው። በደንብ ሽር አድርገው ይጋግራሉ። በ11 ዓመት ትልልቆች ሽማግሌዎች ወላጆች በተሰበሰቡበት ያን ውይይት መርተሃል። የውይይት ጠቀሜታ ዋናው እንግዲህ ሰላም ማምጣት ነው። ትልልቅ ነገሮችን ራሱ በውይይት መፍታት ይቻላል። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ከአውራምባ ሚዲያ ወደ እናንተ የሚተላለፍላችሁ የአውራምባ ልጆች የተሰኘው ፕሮግራማችን ከዚህ ሰዓት ጀምሮ ወደ እናንተ የሚቀርብ ነው የሚሆነው። እንግዲህ በዚህ ፕሮግራማችን ከአውራምባ ልጆች ወደ እናንተ ያቀርበን አስተሳሰባቸውን አመለካከታቸውን ወደ እናንተ የምናደርስበት ፕሮግራማችን ነው። የዛሬውን ፕሮግራም ደግሞ እኔ ባህሩ ሉሉ ከመላው የስቱዲዮ ባለሙያዎች ጋር በመሆን አብሬያችሁ ቆያለሁ። እስኪ ዛሬው ደግሞ እንግዳችን ማን ነው፣ ከሱስ ምንድነው የምንማረው የሚለውን ጉዳይ ደግሞ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። እዚህ እንግዳ ይገኛል። እንኳን ደህና መጣ እንግዳችን። እንኳን ደህና ቆያችሁኝ። መልካም። ስም ማን ይባላል? ስሜ አብርሃም አይባቸው ይባላል። መልካም። አብርሽ ስንት ዓመት ነው? አብርሽ እንዳጋጣሚ ነው ዛሬ 15ኛ ዓመት እንጃለሁ። 15ኛ ዓመት በዛሬው ዕለት ነው የተወለድከው ማለት ነው? መልካም። በስንት ማለት ነው የተወለድከው? 15 ዓመት ማለት በ2002 ዓመት 2002 ሚያዝያ 15። በዚህ አጋጣሚ እንኳን ተወለድክ ማለት ፈልጋለሁ። እንደው ልደት እያከበርክ ነው ዛሬ? ካነሳው አይቀር በአውራምባ ማህበረሰብ ልደት የተለየ ነገር ተደርጎ ወይም ዝግጅቶች ተደርጎ አይዋልም። እንዲሁ በስራ ነው የሚያልፈው። እንዳጋጣሚ ሆኖ የዛሬ 2 ዓመት ያከበርኩት የሰው ቤት በረጋ ነበርና ጭቃ ላይ ነው ያከበርኩት። ያለፈው ቀኑ ማለት ነው። እንደዛ ባለ መልኩ ነው የሚያልፈው እንጂ የተለየ ሴሬሞኒ ኑሮት አያልፍም ማለት ነው። በጣም ጥሩ አብርሽ፣ በጣም ደስ የሚል ሐሳብ ነው የነገርከንና እስኪ አሁን ደግሞ ወላጆችን አስተዋውቅ። እሺ፣ አባቴ ሀይባቸው ጀማል ይባላል። እናቴ ደግሞ ጦርሶ ፈንቴ ትባላለች። በማህበሩ ውስጥ ያላቸውን የሥራ ድርሻ ደግሞ ንገረን እስኪ። እሺ፣ በማህበሩ ያላቸው የሥራ ድርሻ አባቴ በማህበሩ በሚገኘው የልብስ ቤት ልብስ ስፋት ማህበር ነው ያገለግላል። እናቴ ደግሞ በማህበሩ በሚገኘው የሙዚየም እንግዳዎችን በመቀበል የሚጎበኙ ቦታዎችን በማስጎብኘት ነው። እንደ ጋይድነት ማለት ነው። በጋይድነት አገልግሎት ትሰጣለች ማለት ነው። መልካም አብርሽ፣ እስኪ አሁን ደግሞ የአውራምባ ማህበረሰብን ለመመስረት የዶክተር ዙምራ ኑሩ 5 መሰረታዊ ሐሳቦች በዋናነት ይጠቀሳሉና እስኪ ታውቃቸዋለህ? እንደው የምታውቃቸው ከሆነ እስኪ ንገረን። አውቃቸዋለሁ። እንግዲህ ዙምራ በ4 ዓመቱ 4 ሐሳቦችን ይዞ የተነሳው። እነዛ የመጀመሪያው የሴቶች እኩልነት ነው። ሁለተኛው ደግሞ የህፃናት መብት ነው። ሶስተኛው በእርጅናም ሆነ በጤና እጦት አቅማቸው ለስራ ደካማ የሆኑ ሰዎችን መርዳት ነው፣ መንከባከብ ነው። አራተኛው ደግሞ መጥፎ አሰራርና መጥፎ አነጋገርን ማስወገድ ነው። በጣም ጥሩ። እንዲሁም ከ18 ዓመቱ በኋላ ደግሞ 5ኛ ሐሳብ ያገኘው ሲሆን እሱም ሐሳቡ ደግሞ የተበጣጠሰ ወገንተኝነትን ማስወገድ ነው። በጣም ጥሩ አብርሽ፣ እስኪ አሁን እነዚህ 5ቱን ያነሳቸው መሰረታዊ ሐሳቦች ይሄ ማህበረሰብ እየተጠቀመበት እየተገለገለበት ነውና ሰላማዊ የሆነ ህይወትም እየኖረበት ነው የሚገኘውና እነዚህ መሰረታዊ ሐሳቦች ለሌላው ዓለም እንዲተላለፉ እንዲደርሱ የኔ ሚና ምንድነው ብለህ ታስባለህ? ያው እንግዲህ እንዲተላለፍ ዋናው በእኔ አቅም ሊደረግ የሚችለው ነገር ዋነኛው ራሴን ሆኜ መገኘት ነው። ራሴን ሆኜ
በመንቀሳቀስባቸው ቦታዎች በትምህርት ቤትም ሊሆን ይችላል ወደ ውጭ ወጣ ባልኩበት ሁኔታ ራሴ ጥሩ ሆኛ ሌሎች ከታያቸው እነሱም የኔን ሐሳብ የመከተል ባህሪ ይኖራቸዋልና እኔ ዋናው ራሴን መገኘት ነው ማለት ነው። በጣም ጥሩ ካንተም እየተማሩ የሚወስዷቸው ሐሳቦች ለነሱም ይተከሙባቸዋል። በጣም ጥሩ ሐሳብ ነው ያነሳው። እስኪ በእናንተ ቤተሰብ ውስጥ የአብርሃም የሥራ ድርሻ ምን ይሆን? በቤት ውስጥ የኔ ስራ እንግዲህ ቤት ማጽዳት አለ። ቤት ማጽዳቶች ቀለም ማቅለም አለ። እንዲሁም የሽመና ስራ እንግዲህ እየሞከርኩ ነው እየተለማመድኩ ነው። እንግዲህ ወደፊት እንደማለብሳችሁ ተስፋ አለኝ። በጣም ጥሩ የሸማ ስራውን ማለት ነው። እናመሰግናለን። እንደው አሁን ቤት ውስጥ ለምሳሌ ወላጆች ያው አይፈጠርም ግን እንደው አለመስማማት ያው የሰው ልጅ መቼም የተለያየ አይነት ሐሳብ በራሱ በአእምሮ ይፈልቃልና በሐሳብ ልዩነት አለመስማማት ቢፈጠር ያንተ ኃላፊነት ምንድነው በዛ ውስጥ? እንግዲህ ጠብ የለም በወራምባ ጠብም የለም እኛም ብዙ የለም። ነገር ግን እነሱ እኔ የማቀርበውን ሐሳብ ይቀበላሉ። ስለዚህ እኔ አሁን ቢጣሉ ገብቼ የራሴን ሐሳብ ነግራቸዋለሁ። አስማሚ ከሆነ እነሱ ሐሳቤን ተቀብለው ይስማማሉ። ወላጆችም ይቀበሉኛል የምናገረውን ሐሳብ። በዛ መልኩ የኔን ሐሳብ ችግር ለመፍታት ይጠቀሙበታል። እንደው ከአሁን በፊት ሲጣሉ አይታችሁ ታውቃለህ? ወላጆች የለም አይቻቸው አላውቅም። ግን ላደርገው የምችለው ይሄን ነው። ግን ህፃን ነው ብለው ሐሳብህን ከመቀበል ወደ ኋላ እንደማይሉ ነው የነገርከን። መልካም አብርሽ፣ እንደው በሆነ ጊዜ በቴሌቪዥን መስኮት የቤተሰብ ውይይት እየመራ ተመልክቻለሁ። ያው ጊዜውን አላስታውሰውምና እና እንዴት ነበር እስኪ ሁኔታውን አስታውሰን። እሺ ያው በጊዜው እንግዲህ የ11 ዓመት ልጅ ነበርኩኝ እና ውይይቱ የሚካሄደው የተራ ቅደም ተከተል አለ። በዛ ተራ ቅደም ተከተል መሰረት የኔ ተራ ነበረ እና ያው ለቀረጻ መጡበት ሰዓት እሱ ለቀረጻ አይሆንም አላሉም። እኔም ተማምነውብኝ እንድመራ እድሉን ሰጠውኛል። ከዛ በኋላ እኔም በውይይቱ ላይ በደንብ መርጬ አኩርቻቸዋል። መልካም እንደው ማለት አሁን አንተ መድረክ መርታል ገና በ11 ዓመት ትልልቆች ሽማግሌዎች ወላጆች በተሰበሰቡበት ያን ውይይት መርታልና አሁን ያ እንደዛ ማድረጉ ላንተ ምን አይነት ጥቅም አለው? በዋነኛነት እኔ ላይ የማገኝበት ጥቅም በልጅነቴ ገና የመድረክ መሪነትን እንድለማመድ አድርጎኛል። መድረክ መምራት ከቻልኩኝ በኋላ እንግዲህ ለወደፊት ነገሮች ሊጠቅመኝ ይችላል። ያገኘሁበት ያን ነገር ነው። ከሰው ፊት መናገርን እንድትችል ያው መድረክ መምራት ያ ነው ብዬ ነው የማስበውና መልካም እንደው ስለ ውይይቱ ንገረን። የውይይቱ ዓላማ ምንድነው? ለሰው ልጆች ያለው ጠቀሜታ ምንድነው የሚለውንም ንገረን እስኪ በዚህ አጋጣሚ። ውይይት እንግዲህ ለሰው ልጅ አስፈላጊ እንደሆነ ተመልክተናል እና የውይይት ጠቀሜታ ዋናው እንግዲህ ሰላም ማምጣት ነው። ትልልቅ ነገሮችን ራሱ በውይይት መፍታት ይቻላልና አሁን ለምሳሌኛ ሰብሰብ ብለን ጎረቤቶቹ ምናምን አንድ አራት የሚሆኑ ቤተሰቦች እንደዛ ተሰባስበን ነው እንግዲህ የምንወያየው እና ጠቀሜታው ደግሞ እንታያለን። ስለምንታይ በምንታይበት ሰዓት ጎረቤታሞች ስለሆነ ጥፋት ካለ እኔ ያልታወቀኝ ወይም ለኔ ያልታየኝ ካለ እነሱ አይተው ግምገማ ይሰጡኛል። እኔም ጥፋት ካለብኝ እማራለሁ ማለት ነው። እስኪ አሁን ደግሞ ስለ ጾታ እኩልነት እናንሳ። እንደው አባትህ አይባቸው እንጀራ ሲጋገር ወጥ ምናምን ሲሰራ አይተው ታውቃለህ? ይሄ ምንም በእኛ ማህበረሰብ ምንም ሊያስገርም የሚችል ነገር አይደለም። ያው ሁሌ እየጋገረ ያለው በሌላም ሰዎች በእኛ ቤተሰብ እንዲሁም በሌሎች ቤተሰቦችም መመልከት ሲያይለው ያን ለማህበሩ ምንም አስገራሚ ነገር አይደለም እና ለምሳሌ የማይመች ነገር ቢያጋጥም እናት ወይም እናቶቻችን መስራት መጋገር የማይችሉበት ታይም ላይ ቢሆኑ
ወይም ልጆችም ስራ ከያዙ አባቶች ይጋግራሉ ማለት ነው በደንብ ሽር አድርገው የሚጋግሩ በጣም ጥሩ ይሄ የሴት ስራ ነው ይሄ የወንድ ስራ ነው ተብሎ የሚከፋፈልበት እንደሌለ ነው የሚያሳየውና የዚህ ጥቅም ምንድነው ብለህ ታስባለህ አሁን አንተ እንግዲህ የዚህ ጥቅም ሰየለም ተብሎ ራብ አይመጣም ለራብ አይጋለጡም ማለት ነው የሆነ ነገር ወይም የሆነ ቦታ ቢሄዱ ለራስ ጋግራ የበላ ራስ መቻል ማስተዳደር ትችላለህ ማለት ነው ጥገኝነትን እንደሚያስቀር ነው እየነገርከን ያለውና በጣም ደስ የሚል ሐሳብ ነው ያጋራን እስኪ አሁን ደግሞ ያው እንደሚታወቀው በአገራችን እንዲሁም ደግሞ በተቀረው የዓለም ክፍል ግጭቶች እንዳሉ ያየን ነው እየሰማን ነው የምንገኘውና ሰላም እንዲመጣ ምን ማድረግ አለብን ትላለህ ያው ዋናው ውይይት ነው ተብሏል ተለልቅ ነገሮችን በውይይት መፍታት እንደሚቻል በብዙ ቦታዎች አይተናል እና ያው ችግሮችን በውይይት መፍታት ነው ዋናው መፍትሄ በየማስበው እሺ እስኪ አሁን ደግሞ ያው የአውራምባ ታዳጊዎች በፍቃደኝነት ከሚያከናውኗቸው በጋራ ሆነው ከሚሰሯቸው እንቅስቃሴዎች ውስጥ አንተ ተሳትፈህ ታውቃለህ በምን አይነት እንቅስቃሴዎች ላይ ተሳተፋለህ እኔም ተሳተፍባቸው የጋራ ስራዎች መካከል አንዱ ጽዳት ነው እንግዲህ ዘወትር ዓርብ ጠዋት ከጓደኞቻችን ጋር ሰብሰብ በማለት ጓንት አለን በማህበሩ ተገዛ እና ያንን ጓንት ተጠቅመን አካባቢውን እናጸዳለን ማለት ነው ሁለተኛው ደግሞ ያረጋን አልባሳት ማጠብ ነው በየ15 ቀኑ ግሩፕ ተሰርቶ በሁለት ቡድን እናጥባለን ማለት ነው መልካም ያ ማለት አንተ በወር ነው የሚደርስ ማለት ነው በየ15 ቀኑ ሁለት ግሩፕ አንድ ወር ማለት ነው መልካም እንደው ይሄን እንድትሰሩ ያነሳሳችሁ የገፋፋችሁ ነገር ምንድነው እኛ ያነሳሳን በጎ ፈቃደኝነት ነው ሲጠይቁንም የመስራት ፍላጎት ያለው ነው የጠየቁት እንቢ ሚል የለም በርግጥ ግን ቢያንም ጠይቀው ፈቃዳችን ጠይቀው ነው ወደ ስራው እንድንጀምር ያደረጉ ማለት ነው ማይመቸው ሌላ ስራ ያለው ካለ ካልተመቸው ሌላ ስራውን ይሰራል የሚመቸው ደግሞ ሄዶ እንደሚሰራ ነው የነገርከን እንደነዚህ አይነት ተሞክሮች ሌላው አሁን ለምሳሌ ከተሞች አሉ ሌሎች ቦታዎችም እንደነዚህ አይነት ስራዎች እንዲሰሩ ምን ትመክራለህ ወጣቱ ልጆች በመትገኙበት አካባቢ በአካባቢያቸው ያሉ አቅመ ደካሞች ሊኖሩ ይችላሉ ወይም ይኖራሉ እና በመትችሉት አቅም በአቅማችሁ ልክ የሚታጠብ ልብስም ከሆነ በገንዘብም ከሆነ የምትችሉት ያን እንድታግዙ ነው ማስተላለፈው መልእክት ያው ቅድም እንግዲህ በቤት ውስጥ ያለህን የሥራ ድርሻ እየነገርከን ነበር ቀለም እንደምታቀል ቤት ውስጥ የሚሰሩትን የጽዳት ስራዎችንም እንደምትሰራ ነግረን ነበርና በዛ ከቅድ ውስጥ እነዚህ በቅድ ውስጥ የተካተቱ ናቸው በስራ ቅድ ላይ ያካተትካቸው ናቸውና ከነዚህ ውጪ ደግሞ ከቅድ ውጪ ሌላ ስራ ቢመጣ ምንድነው የምታረግ ብትታዘዝ እንግዲህ እቅዴ ብዬ ያስቀመጥኳቸው ስራዎች እኔ ልሰራቸው የምችላቸው ስራዎች ናቸው እና የሚያመጡት የሥራ ትዕዛዝ አስቸኳይነቱና መደረግ ያለበት መሆኑን እንዲሁም በአቅሜ ልሰራው የምችለው መሆኑን አይቼ እሰራዋለሁ አድርጋለሁ መልካም አብርሽ ምን የመሆን ህልም ነው ያለው ወደፊት ያው ስፖርት ደስ ይለኛል ወይ ኳስ ተጫዋች ጋዜጠኛ ስፖርት መሆን እፈልጋለሁ የስፖርት ተንታኝ ጋዜጠኛ በጣም ጥሩ እንደው ያው ስለ ስፖርት ካነሳልኝ አይቀር እንግዲህ ስፖርት ሴቶችን ለማስፋፋት አንደኛው መንገድ ነው ተብሎ ነው የሚነገረውና አሁን አንተም ይሄን የአውራምባውን የሆነ ሴትን በስፖርት መንገድ ለማስተላለፍ በምን አይነት መንገድ ነው ይሆናል ብለህ የምታስበው በስፖርት የጨዋነት ነው የምታስተላልፍላቸው ማለት ነው እና ደግሞ ለምሳሌ ከኳስ ሰው ይቀድማል ይላልና ለምሳሌ አሁን ሰውን ገፍተህ አይደለም ኳሱን የምትወስደው እና አሁን ጠላኸው ማለት ነው ኳሱን ይዘሃል ግን ከጣልከው ኳሱን ትተህ ሰውየውን ነው ማንሳት ያለብህ እና ደግሞ
ጨዋታውን ሲጨርስ ለተቃራኒ ቡድን አጨብጭበ እና አንተ ደግሞ ችግር ምንድነው ምንድን ላይ ነው የተሳሳትኩት ብላ ለቀጣይ ጨዋታ ማስተካከል አለብህ። በጣም ጥሩ። ያው እንግዲህ ያነሳው ሐሳብ በጣም ጥሩ ነው። እንደው በዚህ በስፖርቱ ዓለም በስፖርቱ ዘርፍ ለሚሰሩ ሰዎች ደግሞ እንደዚህ አይነት መልካም ነገሮች እንዲያዳብሩ ምን ትመክራለህ? ቅድም እንዳልኩት ያው ሰው መቅደም ያለበት ከኳሱ ነው ማለት እና ጓደኛችሁ አደጋ ምናምን ቢደርስባቸው ለሰውየው ነው ቅድሚያ መስጠት ያለባችሁ ኳሱን ታችሁ ማለት ነው። ሌላው ኳስን ለሰላም ተጠቀሙበት። እሴቶቻችሁን የምታስተላልፉበት ማስተላለፊያ መንገድ አድርጋችሁ ወስዳችሁ ተጫወቱ ነው የምለው። እሺ እንግዲህ ፕሮግራማችንም እየተገባደደ ነውና በመጨረሻ ደግሞ ማስተላለፍ የምትፈልገው ካለ ለየትኛውም ለማንኛውም ሰው ይሁን እንድታስተላልፍ እድል ስጥ። እሺ ማስተላለፈው እንግዲህ ለዓለም ሰዎች ነው እና ሰላም ነው ዋናው። ሰላም ካለ ሁሉ ነገር አለ እና በሰላም ተግባሮቻችሁን ወይም ስራችሁን የምታረጉትን ነገር ካረጋችሁ ምንም ጠብ አይኖርም። ከሰዎች ጋርም የሐሳብ ልዩነት አይኖርም። በመካከር ሐሳቦችን በመጋራት በውይይት በመፍታት ችግሮቻችሁን እየፈታችሁ ጉዟችሁን ቀጥሉ። ኑር ኳስን ለሰላም ተጠቀሙበት ነው የምለው። በቴሌቪዥን መስኮት የምንመለከታቸው ተጫዋቾች ከተጫዋቾች ሲጋጩ እንመለከታለን። አሰልጣኞች ይጋጫሉ፣ እንዲሁም ደጋፊዎች ሲጋጩ እናያለንና በሰላማዊ መንገድ ስፖርትን ሰላም ለማስተላለፍ ቢጠቀሙበት መልእክት ያስተላልፋሉ። መልካም አብርሽ፣ እንግዲህ ፕሮግራማችንም እየተገባደደ ነውና ያው ቀደም ካነሳው ከስፖርቱ መልእክት በተጨማሪ ለሌላው ዓለም ተስተላልፈው መልእክት ካለ በመጨረሻ ልሰጥቻለሁ። እሺ በዓለም ላይ ብዙ ምን መለከታቸው ነገሮች አሉ እና እነዛን ነገሮች በውይይት ብንፈታ በውይይት ብናስተካክለው ብንቀርፈው ብዬ አስባለሁ። ማስተላለፍ ፈልጋለሁ። እሺ እናመሰግናለን። የዛሬው እንግዳችን አብርሃም አይባቸው። የተከበራችሁና የተወዳችሁ ተመልካቾቻችን እንግዲህ ስትከታተሉት የነበረው የአውራምባ ልጆች የተሰኘው ፕሮግራማችን በተከታተላችሁት መልኩ ተጠናቋል። ፕሮግራሙን በማዘጋጀት ባህሩ ሉሉ ከመላው ስቱዲዮ ባለሙያዎች ጋር አብሬያችሁ ቆየው። ፕሮግራማችን ከወደዳችሁት ላይክ፣ ሰብስክራይብ እና ሼር ማድረግ አትዘንጉ። መልካም ጊዜ።